ቆይ ልክፈት። አንተ አቤት። ባሚ አለች። ባሚ ፍቅር ሰው እየፈለገሽ ነው። ማን ነው? ማን ልበላት? ጓደኛሽ ወይም ወዳጅሽ መጥቷል። ጓደኛሽ? ምን? አንተ ማታውቀው ጓደኛ? ለብቻሽ ላዋራሽ? ከኔ የምትደብቀው ነገር የለም። እዚሁ አዋራት። ቃልዬ ችግር የለውም አውርቼው እመጣለሁ። ደስተኛ ትመስያለሽ። አንተም የተመቸ ትመስላለህ። አማራጭ የለንም። አማራጭ ማጣት ከበረታል። ለዛ አሁን ስላለፈው ማውራት እናቁም። ለምን መጣ? ፍቅሬን ፈልጌ። ያለ ነገር እኮ ነው የሚፈልገው ወይስ ሌላ ፍቅር ተገኘ? ፍቅርማ ከፊት ለፊቴ ነች እኮ። እሷም ሌላ ፍቅር ከጎኗ አለ። እንዴት አስቻላት? ችላ ሳይሆን ለምዳ ነው። ናፍቅሽኛል። ስለምንድን ነው የምታወራው? ከስንት ጊዜ በኋላ መተህ እንደዚህ ስትል አታፍርም? ልረሳሽ አልቻልኩም። መርሳት አይቀርም። የራስህን ህይወት ለመኖር ሞክር። አልችልማ። እኔም ያለ ቃልዬ መኖር አልችልም እና እየመጣ ካጭቅጭቀኝ ቻው። ባላቅሽ ይሻለኝ ነበር እኔ በጸሎት እንዳላገኘሁሽ ያኔ ሳረሳይ መሞቴን ሄሎ ቢኒያም ነኝ። ባም ምን እያደረክ ነው? ለምን ደወልክ? በጣም ናፍቀሽኛል። ምን የተባለጊ ነህ? ድጋሚ እንዳትደውልኝ፣ እኔ ሌላ ህይወት አለኝ። ቃልዬ ምን ሆነሽ ነው? ምንም ዝም ብዬ ነው። ማን የደወለልሽ? ናፍቀሽኛል። ማን ነው? ቢኒያም ነው። ለምን ደወለ? እያናገርኩሽ ነው። ለምን ደወለ? እንዴ ቃል እየጮክብኝ እኮ ነው። ይኸውልሽ አታሰብጂ። እኔም ማላውቀው የተፈጠረ ነገር አለ። ከዚህ ጊዜ በኋላ ለምንድን ነው የመጣው? አላቅም። ለምን እንደመጣ እኔም አላቅም። ኧረ እባክሽ። ስታየው ምን ተሰማሽ? ናፍቀኸኛል ብለሽ ነው የደወለልሽ? እንዴት ትሏለሽ ብለህ አሰብክ? ድጋሚ እንዳይደውልና ከራሴ በላይ የማፈቅረው ሰው እንዳለ ነው የነገርኩት። ታዲያ ተደብቆ ማውራት ምን ይሉታል? ፊት ለፊትህ እንዴት ላወራ? ለአንተ አስቤ ነው። አይመስለኝም። ብዙ ያልጨረሹ ነገር ያለ ይመስለኛል። ከእሱ ጋር እየጠረጠርከኝ ነው? እሱን ፈጣሪ ነው የሚያውቀው። ለምን ቆማ አታዳምጠኝም? ምን ላዳምጥሽ? ለምን አይገባህም? እሱ የመጣው ህይወታችንን ለመበጥበጥ ነው። ትሰሚኛለሽ? አሁንም ቢሆን ይሄ ሰውዬ ህይወትሽ ካልወጣ ሰላም አላገኝምሽ። ቢኒያምን ጥራልኝ። እንዴ ባሚ ሰላምታ አይቀድም? አንተም ወንድምህም ሰላምታም ክብርም አይገባችሁም። አሁን ጥራልኝ። እንዴ ምን ተፈጥሮ ነው? ደህና ነሽ ግን? አታሳብደኝ። በቃ ተወኝ። ለዛ ባለጌ ወንድም እንደምትለው ደግሞ እንዳይደውል ድጋሚም እንዳትመጣ በለው እሺ። ከዛ ደግሞ አላማ ምን እንደሆነ ገብቶኛል በለው እሺ። ምን አለች? አንተ ምን እያረክ ነው? አሁን እኮ ፍቅረኛ አላት። አውቃለሁ። እና ምን ለማድረግ እየሞከርክ ነው? ለምንድን ነው የማትተዋት? ለመጨረሻ ጊዜ ላወራት እፈልጋለሁ። ከዛ ነው የምትተዋት። ምን ልትላት ነው? የምላትን ለኔ ተው።